ኮማንዶና መሰረታዊ ውትድርና በማሰልጠን የሚታወቀው አርበኛ ሙሉቀን በክብር መስዋዕቱ የተገለጸ ሲሆን በጉዳዩ ላይ አርበኛ ሳሙኤል ባለድል መልእክት አስተላልፈዋል። በወሎ አገዛዙ የሚተማመንበት የነበረው ከባድ ምሽግ ተሰብሯል። ከወሎ የሸሸው ጦር በሸዋ እድል አልቀናውም። ዝርዝር የግንባር መረጃ እናሰማችኋለን። የአፋር አብዮታዊ ግንባር ሁሉም ኢትዮጵያዊ ዜጋ የህልውና አደጋ ተጋርጦበታል ያለ ሲሆን ግንባሩ በመግለጫው የትግል ጥሪ አቅርበዋል። ሰሙታላችሁ። በዛምቢያ በህገወጥ መንገድ ሲሰደዱ የነበሩ ኢትዮጵያውያን ተይዘዋል። ስደተኞቹ የተያዙበት ሁኔታም አነጋጋሪ ሆኗል። መረጃውን እናደርሳችኋለን። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የኮማንዶና የመሰረታዊ ውትድርና በማሰልጠን የሚታወቀው አርበኛ ሙሉቀን መኳንንት መስዋዕቱን አርበኛ ሳሙኤል ባለድል አስታወቀ። አርበኛ ሙሉቀን መኳንንት በአማራ ፋኖ የኮማንዶና መሰረታዊ ውትድርናን በማሰልጠን ታሪክ ውስጥ ፈርቀዳጅ አሰልጣኝና በርካታ ዙሮችን ያለ ድካም ያሰለጠነ አዲስ ትውልድ ቀራጭ ትጉ አርበኛ ነበር ያለው የአፋብን ወታደራዊ ስልጠና መምሪያ ኃላፊ አርበኛ ሳሙኤል ባለድል በአማራ ፋኖ ታሪክ ለመጀመሪያ ጊዜ በጸደይ የኮማንዶ ማሰልጠኛ ትምህርት ቤት የተሰጠውን ከጎንደርና ከጎጃም ለተውጣጣ የጋራ ኃይል ታሪካዊ የአማራ አንድነት ምሳሌ የሆነውን የኮማንዶ ስልጠና በትምህርት ቤቱ አዛዥነትና በመሪ አሰልጣኝነት አስደናቂና አይረሴ በሆነ መንገድ አሰልጥኖ ማስመረቁን አንስቷል። አክሎም ከመሰረታዊ አባልነት እስከ ክፍለ ጦር አመራርነት ትልቅ ዋጋ በመክፈል በትግል ያደገ ጀግና፣ በተዋጊነቱ በተሰበሩ ምሽጎች ጠላት የሚመሰክርለት መሬትን በአግባቡ መጠቀም የሚችል ብቁ ወታደራዊ መሪ ሆኖ የአማራን ሕዝብ ወደ ነጻነት ለማድረስ በቃል የማይገለጽ ዋጋ ከፍሏል ብሏል። አርበኛው ትናንት ጥር 17 2018 ዓ.ም አንድ ታጋይ ለህዝቡና ለሀገሩ መክፈል የሚችለውን ውድ የክብር መስዋዕትነት በመክፈል ለአማራና ለአማራነት ከፍታ የአባቶቹን ታሪክ በመድገም ለአዲሱ ትውልድ ክብርንና አርበኝነትን አውርሶን በክብር ተሰውቷል ሲል የስልጠና መምሪያ ኃላፊው አስታውቋል። በዚህ አማራው በአንድነት ብሩህ ተስፋ ይዞ ትግሉ በአዲስ መንፈስ መቀጣጠል በጀመረበት ተላላኪው ሰላቶና አስመሳዩ እየጠራ ሚናውን እየለየ ከየቤቱ ያለው አማራ ለመሰልጠንና ለመደራጀት እየተራወጠ ባለበት በዚህ ወቅት አርበኛ ሙሉቀን መኳንንት እጅግ ከማንም በላይ በምታስፈልገን በዚህ ወቅት በክብር መስዋዕትነት ቢለየንም በልጅ እድሜ በወታደራዊ እውቀት አባት ሆነ ባፈራሃቸው ልጆች ተተኪውን ትውልድ በብቃት እናሰለጥነዋለን፣ እናደራጀዋለን ሲልም ገልጿል። አክሎም አርበኛ ሳሙኤል ባለድል ለትግል ወንድሞቹና ለቤተሰቦቹ ለወዳጅ ዘመዶቹ መጽናናትን እመኛለሁ ሲል በአርበኛው መሰዋት የተሰማውን ሀዘን ገልጿል። በምዕራብ ወሎ ግንባር ጠላት ይተማመንበት የነበረው ከባድ ምሽግ ሲሰበር ሸሽቶ ወደ ሸዋ የገባው ጦርም መደምሰሱ ተገለጸ። ጥር 17 ለ18 አጥቢያ በሌሊት መካነ ሰላም ከተማ ውስጥ በተሰራ ኦፕሬሽን የጠላት ኃይል ላይ ከባድ ኪሳራ ማድረስ ተችሏል። ከአፋብን ምስራቅ አማራ ቀጠና ሚኒሊክ እዝ ንጉስ ሚካኤል አሊኮር ሁለት ክፍለ ጦሮች ማለትም ከኢንጂነር ደሳለኝ አሰፋ ክፍለ ጦርና ከመብረቅ ክፍለ ጦር የተውጣጡ አሃዶች መካነ ሰላም ከተማ ውስጥ የመሸገው አገዛዙ ይተማመንበት የነበረውን ከባድ ምሽግ ሌሊቱን መስበሩ ተገልጿል። በዚህ አውደ ውጊያ በርካታ አገዛዙ ኃይል የተደመሰሰ ሲሆን የጠላት አከርካሪ እንደተሰበረ ለመረዳት መቻሉን እዙ አስታውቋል። የምዕራብ ወሎዋ መካነ ሰላም ከተማን አስከብራለሁ በሚል እሳቤ አገዛዙ በርካታ ኃይል ከተማይቱ ውስጥ በማስፈር በተለምዶ ኔትወርኩ ተብሎ በሚጠራው ስፍራ ላይ መሽጎ የነበረው የአገዛዙ ኃይል በነሞታይ ፈሬ ሌሊቱን ተኩስ ተከፍቶበት ወታደራዊ ቁሳቁሱን ጭምር ጥሎ መሸሹም ተገልጿል። የሰሜን ምስራቅ እዝ 801ኛ ኮር አካል የሆነው 43ኛ ክፍለ ጦር በኮሎኔል ዮሐንስ እየተመራ በርካታ ኃይሉን ወደ መካነ ሰላም ከተማ አስገብቶ የነበረ ሲሆን ይህን ያገዛዙ ኃይል የሚካኤል አሊ ልጆች ክንድ አርፎበታል። በዚህ በሌሊቱ ኦፕሬሽን የሚኒሊክ እዝ የፋኖ ኃይሎች በመካነ ሰላም ከጠላት ጊዜያዊ ካምፕ ለትግሉ አስፈላጊ የሆኑ ወታደራዊ ቁሳቁሶችንና ሌሎች ግብዓቶችን ማውጣት መቻሉንም አስታውቋል። በአራት አቅጣጫ በተደረገው የሌሊቱ ኦፕሬሽን ጠላት ይዞታውን ላለመልቀቅ የመጨረሻ አቅሙን የተጠቀመ ቢሆንም ፋኖ በአየር ማረፊያና በሶዬ በኩል ያለው ምሽግ በመስበሩ የተነሳ አብዛኛው የጠላት ኃይል ወደ ደሴ መስመር መሸሹም ታውቋል። ይህ በእንዲህ እንዳለ በምስራቅ አማራ ቀጠና ከባድ ጉዳት አስተናግዶ ወደ ደቡብ አማራ ሸዋ ቀጠና የሸሸው የጠላት 105ኛ አየር ወለድ ኮማንዶ ክፍለ ጦር የሸዋ ምድርን ከመርገጡ በደቡብ አማራ ሸዋ ቀጠና መራቤቴ ግንባር የሻምበል አዛዡን ጨምሮ በርካታ የአየር ወለድ ኮማንዶ አባላት ሲገደሉ በርካቶች ሙትና ቁስለኛ መደረጋቸውም ታውቋል።